ስለሱ መናገር ስንጀምር ጎጃም ተወልዶ ብሎ ታሪኩን ከመጀመር ለሙሰኞች የጻፉትን አጭር ግጥም መጋበዝ ሰውየውን የተሻለ ያስተዋውቅልናል። እልፍ ከሲታዎች ቀጥነው የሞገጉ ስጋችን የት ሄደ ብለው ሲፈልጉ በየሸንተረሩ በየጥጋጥጉ አስሰው በምድር በሰማይ አገኙት ቦርጮኖ በአንድ ሰው ስጋ ላይ። አንድ ሰው ስለ በእውቀቱ ስዩም ሲጽፍ ይሄን ግጥም እኔ ብሆን ኖሮ የጻፍኩት አሌክሳንደር ፑሽኪንን እንቀው ነበር ብሏል። በእውቀቱ ዛሬ ባርሴሎና ነው የሚገኘው። ከዓለም የተመረጡ ገጣሚዎች ጋር በዓለም ትልቁ መድረክ ላይ ግጥሙን በአማርኛ አቅርቧል። እንደምትወዳት ነገራት ሕይወት የብድር በሬ መቼ ሁሌ ይጠመዳል፣ ለጊዜው ብቻ የመጣ ጊዜው ሲደርስ ይሄዳል። ባርሴሎና ፖኤዥያ በስፔን ባርሴሎና ከተማ ውስጥ በየዓመቱ የሚካሄድ እጅግ ታዋቂና ጥንታዊ ዓለም አቀፍ የግጥም ፌስቲቫል ነው። ይህ የባህል እውነት በከተማዋ ውስጥ ለግጥም ለሙዚቃና ለድራማዊ ጥበባት ትልቅ ቦታ የሚሰጥበት ሳምንት ነው። ባርሴሎና ፖኤዥያ ማለት የባርሴሎና ግጥም እንደማለት ሲሆን በየዓመቱ ግንቦት ወር ላይ ይካሄዳል። ፌስቲቫሉ በካታሎኒያ ክልልም ሆነ በዓለም ዙሪያ ያሉ ታዋቂ ገጣሚያን፣ ደራሲያንና አርቲስቶች የሚገናኙበት መድረክ ነው። ግጥም ከሌሎች የጥበብ ዘርፎች እንደ ቲያትር፣ ሙዚቃ፣ ዳንስና ዲጂታል አርት ጋር ተዋህዶ ለሕዝብ ይቀርብበታል። በሳምንቱ በከተማዋ የተለያዩ አደባባዮች ላይ የጎዳና ላይ የግጥም ትዕይንቶች፣ የፓናል ውይይቶችና አውደ ጥናቶች ወይም ወርክሾፕ ይካሄዳሉ። በእውቀቱ ስዩም ወደዚህ መድረክ የሄደበትን መንገድ በራሱ ለድዛ እንዲህ ነግሮናል። ትናንት ከሸገር ተነስቼ ፍራንክፈርት እንዳረፍኩ የጀርመን ድንበር ጠባቂ የት እየሄድኩ እንደሆነ ጠየቀኝ። አገሩን ትቸለት ወደ ስፔን ባርሴሎና እያቀናው እንደሆነ ነገርኩት። ምክንያቱን ሲጠይቀኝ የግጥም ፌስቲቫል ላይ ልሳተፍ እንደሆነ አስረዳሁት። ለፌስቲቫሉ መግቢያ የቆረጥከውን ትኬት አሳየኝ ብሎ ገገመ። ከአቅራቢዎቹ አንዱ ነኝ አልኩና የተጋበዝኩበትን ደብዳቤውን አሳየሁት። ያኔ ፖሊሱ ፊት ላይ የተሳለውን ስሜት የመገረም ይሁን የመናደድ፣ የመጠራጠር ይሁን የማፈር ለመለየት ጊዜ አልነበረኝም። ያው ብዙ ፈረንጆች ችግር እንደሚያጋጥመን እንጂ ስለ ችግር እንደምንገጥም አያውቁም። ለማንኛውም እንደሰማችሁት ሆነ እንዳልሰማችሁት በዘንድሮ ፌስቲቫል ላይ ስራቸውን እንዲያቀርቡ ከተለያዩ ዓለም ክፍሎች ከተጋበዙ 7 ገጣሚያን አንዱ እኔ ወንድማችሁ ነኝ። ብዙሃን ኢትዮጵያውያን በወንድማቸው ስኬት ተደስተው እንኳን ደስ አለህ እያሉት ነው። እኛም እንደ ወንድም እንኳን ደስ አለህ እንለዋለን። ቀጥለን ከበእውቀቱ የተመረጡ አስቂኝ ጨዋታዎች ጥቂቱን እየመረጥን ለሰንበታችሁ እንጋብዛችሁ። ወግ 1 ሰሞንኛ። ይሄ የኃያላን አገር ጦርነት ከራይድ ተጠቃሚነት ወደ ህዝብ ትራንስፖርት ተገልጋይነት አሸጋገረኝ። ባለፈው በቀበና የሚያልፈውን አውቶቡስ ጃን ሜዳ ላይ ኢብሳ ህንጻ አጠገብ ከሚገኘው ፌርማታ ላይ ጠበቅኩት። አውቶቡሱ ያረጀና የታከተ ነው። የእድገት በህብረት ዘማጆችን ከሽብሮ ሜዳ እስከ ቦረና በማመላለስ ስራ የጀመረ አንጋፋ አውቶቡስ መሆኑን አረጋግጫለሁ። በተጠረመሰ ቁጥር እየበየዱ ሲዝቅ ቀለም እየገቡ እስከ ዛሬ እንዲያገለግል አስገድደውታል። ፍሬቻው በነበረበት ቦታ የለም። ማታ ማታ ሹፌሩ በፍሬቻው ቦታ ፋኖስ ያንጠለጥልበታል። ከቂጡ ላይ የተለጠፈ የአንበሳ ስዕል አለ። ስዕል እንደሚከሳ ያወቅኩት በዚህ አንበሳ ነው። የአንበሳው ጎፈር ብንን ብሎ ሰውነቱም ተቆሻምዶ አንበጣ መስሏል። አውቶቡሱ እንደ 50 እግር ነው የሚያዘግመው። ራስን ለመግደል አቅደ ፊቱ ላይ ብትደቀን አይሳካልም። እንኳን የመዳጥ የመገፍተር አቅም የለውም። ከጭስ ማውጫው ውስጥ የሰንደል የምትመስል ቀጫጭ ጢስ እየተመዘዘች ትወጣለች። እኔ የኩባ ሲጋራ ሳጨስ ከዚህ የተሻለ ፊቴን ካበዳሪ እይታ የሚጋርድ ወፍራም ጭስ አወጣለሁ። አይ ጊዜ እንዲያ በራይድ እንዳልተንደላቀቅኩ የዶን ኪዮቴን ፈረስ የመሰለ አውቶቡስ ልፈናጠጥ ነው። ፌርማታው ላይ ሲደርስ በሩ ተከፈተ። ግን በሩ ላይ ራሱ 50 ሰው ቆሟል። ተጨማሪ ተሳፋሪ ቀርቶ አየር ለማስገባት የሚሆን ቦታ የለም። ያም ሆኖ ፌርማታው ላይ ሰፍሮ የቆየ ህዝብ ለመግባት መጋደል ጀመረ። እኛ ተሳፋሪዎች ለመግባት ስንጋደል ሹፌሩ ጋቢና ውስጥ ሆኖ እንደ ግላዲያተር እያየ ይዝናናብናል። በእኛ በኩል ባለው በር ላይ የቆሙትን ተሳፋሪዎች ተባብረን ስንገፋቸው አንድ ዘንግ የሚያቆም ቦታ ተገኘ። የተገፉት ተሳፋሪዎች የት ገቡ? ጥቃቱ ስለመረራቸው በወዲያኛው መስኮት ዘሎ ያመለጡ ይመስለኛል። ጊዜ ውስጥ ያለውን ሞባይል ይዘርፉኝ ይሆን ብዬ ሰጋው። ግን በዚህ ሁኔታ ውስጥ ኪስ ማውለቅ የሚችል ሰው መሸለም ይገባዋል። ምክንያቱም እዚህ አውቶቡስ ውስጥ እጅህ ያንተ አይደለም።
እንዴት እንደገባ ባታውቅም እጅህን አጠገብ ባለው ሰውዬ ብብት ውስጥ ታገኘዋለህ። አባ መውረጃ ደርሷል፣ እጄን ልትመልስልኝ ትችላለህ ማለት ይጠበቅብሃል። አንድ ወጣት ከፊት ለፊት ይታየኛል። ከእግሩ ስር የተቀመጡትን አዛውንት አባ ወንበሩን ሊለቁልኝ ይችላሉ አላቸው። ሽማግሌው የሆነ ነገር ሊናገሩ ሲሉ የአንድ አልፈያጅ ተሳፋሪ ጋቢ ግንጣይ አፋቸው ላይ አረፈ። እናንተ በደህናው ጊዜ ደልቷችሁ ኖራችኋል። እስቲ አንዳንዴ እንኳን ለኛ ትንሽ የምቾት እድል ስጡን አለ ወጣቱ። ሽማግሌው አፋቸው ውስጥ የደረቀውን የጋቢ ብናኝ እንደ ጉሽ ጠላ ትፍ ትፍ ብለው ለእርግማን ተዘጋጁ። ይህን ጊዜ ወጣቱ አመለጠው። ለነገሩ አምልጦት ሳይሆን በፍቃዱ ለቀቀው። ዓላማው ግልጽ ነበር። ሲፈሳ ካጠገቡ ያሉት ተሳፋሪዎች ከአውቶቡሱ ይወርዳሉ ብሎ አስቦ ነበር። ሽማግሌው ግን እንዲህ ተናገሩ። እንኳን ብትፈሳ ብታራራሱ አልወርድም። ይህ ሕዝብ በአንተ የሸንኮራ ፈስ ቀርቶ በመሰሎን የመርዝ ጋዝ እንኳን አልተበገረም። ፈሳ ከአውቶቡሱ ወረድኩና ናፍጣ ለማስቀዳት በተደረደሩት መኪኖች ጀርባ ቡታ ጋዜን ይዤ ተሰለፍኩ። ወግ 2 ታሪክን ወደ ኋላና ወደፊት። ያልተበረዘውን የኢትዮጵያ ታሪክ የሚያነብሰው መጀመሪያ የሚመጣለት ስሜት ምን ጉድ ነው የሚል ነው። ለምሳሌ ነገስታት አንድ ልማድ ነበራቸው። ልክ ዙፋን ላይ ሲወጡ ልጆቻቸውንና ወንድሞቻቸውን ሰብስበው ከመዲናቸው ራቅ ያለ ማጎሪያ ቦታ ያስቀምጧቸዋል። የማጎሪያው መልክዓ ምድር ለማምለጥ አይመችም። ከዚያም አልፎ በንቁና አስፈሪ ዘበኞች ይጠበቃል። በአክሱም ዘመን ደብረ ዳሞ የልዑላን ማጎሪያ ሆኖ አገልግሏል። የሸዋ ነገስታት በተራቸው ሲገዙ ለዚህ ተግባር የመረጡት ቦታ ወሎ ዛሬ ግሸን ማርያም የምትገኝበትን አምባ ነበር። የጎንደር ነገስታት በበኩላቸው ዘመዶቻቸውን ወህኒ ወደ ተባለ ስፍራ ማጋዝ ጀመሩ። ወህኒ ቤት የሚለውን ቃል የወረስነው ከዚህ ስፍራ ነው። ወህኒ በመሰረቱ የፖለቲካ እስር ቤት ሲሆን የመጀመሪያው የፖለቲካ ወንጀል ከንጉስ መወለድ ነበር። ንጉሱ ድንገት ወራሹን ሳያሳውቅ በጦር ሜዳ ይገደላል እንበል። አንዱ የቤተ መንግስት መኮንን በድግልና አንዱን ልዑል ከማጎሪያው ቤት አውርዶ ዙፋን ላይ ያወጣዋል። ሌላው የጦር አዝማች ደግሞ የኔን ምርጫ ካላነገስኩ ሞቼ እገኛለሁ ብሎ ይነሳል። በአንጋሾች መካከል የሚደረገው ፉክክር መዲናይቱን ባንዴ ወደ ፍርስራሽና የአስክሬን ክምር ይቀይራታል። የቀድሞ ሰዎች እንዲህ አይነቱን ብሔራዊ አደጋ ለመቀነስ የፈጠሩት ዘዴ የንጉስን ሞት መሰወር ነበር። የንጉስ ሞት ቀርቶ ህመሙ እንኳን ለህዝብ ይፋ አይደረግም። በዘመነ መሳፍንት ጊዜ የእጁ ራስ አሊ ሲሞት አንድ አሳባቂ ወይም የዘመኑ ፓፓራዚ ወሬውን አሾለከው። ወዲያው የረጋው ሀገር መላወስ ጀመረ። ጉዳዩ ያሳሰባት አንዲት አልቃሽ እንዲህ ብላ ገጠመች። እሻ ነው እንጂ የእስራኤልን ሞት እንዲያልቅ ሰው አሊን ለምን ቀበሩት? እሻ ማለት ዝም በሉ ጸጥ በሉ ማለት ነው። በዘመኑ የንጉስ ወገን የሚሉ ሰዎች ዘራቸውን ከሰለሞን ስለሚመዙ እስራኤል በሚል የወል ስም ይታወቃሉ። በግጥሙ መስመር ላይ ያለው ህብረ ቃል እንዲያልቅ ሰው የሚል ነው። ሰሙ እንዲህ አልቅሰው ሲሆን ወርቁ ሰው እንዲተላለቅ የሚል ትርጉም አለው። ወይም እንዲያልቅ ሰው የሚል ነው። ባጭሩ አልቃሽቱ ህዝብ እንዳይተላለቅ የንጉስ ሞት ይደበቅ ማለት ነው የፈለገችው። ከጥንት እስከ ዛሬ አገረ መንግስታችን የሚቆመው በአንድ ሰው ትከሻ ላይ ነው። መሪ ሲታመም አገር ይታመማል። መሪ ሲሞት አገር በጥቂቱ ይሞታል። ይህንን መለወጥ የሚቻለው እንዴት ነው? የማይሞቱ ተቋሞችን በመገንባት የማይታመሙ ህጎችን በመመስረት ወይስ ሌላ መላ አለ? የወንዶች ሳሎን ወግ 3 በቀደም ዳጎስ ያለ ደሞዝ ተቀብዬ ነጠር እያልኩ በሰፈራችን ሳልፍ በውጌ ግባና ጸጉርን ትንሽ ላሳምርልህ የሚል ድምጽ ሰማሁ። የብዙ ዘመን ጸጉር አስተካካይ ሳሚ ነው። ሚካያ ባይሉ ጸጉሬንም ቆጥረሃል ብላ የዘፈነችው ለሳሚ ይመስለኛል። ሳሚ ፈጣን ነው፣ ወሬ አያበዛም። በእርግጥ ቶንዶሱ እንደ ጊንጥ ይቆነጠጣል። መቀሱንም በትርፍ ጊዜው የዳቦ ቆሎ የሚቆርጥበት ይመስለኛል። ያም ሆኖ በ20 ደቂቃ ውስጥ አሰማምሮ ይልከኛል። 70 ብር ከፍለዋለሁ። ሳሚ ብዙ አያወራም፣ ደንበኞቹን አይሸነግልም። አንድ ቀን የሆነ ሰውዬ ከመስተካከያው ወንበር ላይ ጉብ እንዳለ እንዴት ነው ጸጉሬ ላይ ሽበት ጣል እያለበት ነው አይደል ሲል ሳሚን ጠየቀው። ምላሽ ሳይሆን ማጽናኛ ነበር የሚጠብቀው። ሳሚ ከቦረንቅ ድንጋይ ተጠርቦ የወጣ የመሰለውን የሰውየውን ራስ በትካዜ እየተመለከተ እንዲህ አለ። በሽበቱ ላይ ጥቁር ጣል ብሎበታል ማለት ይሻላል። ሰውየው በጣም ተናደደና እዚያው ወንበሩ ላይ ተጨማሪ ሽቦቶችን አቆጠቆጠ። የዚያን ቀን ሳሚ ግባና ላሰማምርልህ ሲለኝ በልቤ
ለድሌም አላሳየው አልኩና ባፌ ለዛሬ አያስፈልገኝም ብዬው አለፍኩ። ከጥቂት ደቂቃዎች በኋላ በከተማ ውስጥ የታወቀ የከፍተኛው ማህበረሰብ መዋቢያ የሆነ የወንዶች ሳሎን ውስጥ ራሴን አገኘሁት። ሰራተኞቹ በሙሉ ሴቶች መሆናቸውን ሳይ ለምን የወንዶች ሳሎን እንደተባለ ሊገባኝ አልቻለም። የሌላቸው ማሽን የለም። ኤክስሬይ እና ሲቲ ስካን ሁሉ አላቸው። አንዲቱ አስተካካይ ዙፋን የሚመስል ወንበር ላይ ያስቀመጠችኝና ግምጃ የመሰለ መጎናጸፊያ ለበሰችኝ። ከዚያ ወናፍ መሳያ አንስታ አየር ስትለቅብኝ ጠጉሮቼ እንደ ማለዳ አንሶላ ቀጥ ብለው ቆሙ። ለመጀመሪያ ጊዜ መሃል ራሴን በመስታወት ማየት ቻልኩ። መሃል ራሴ ላይ ከቀሩት ጸጉሮች ይልቅ አፍንጫዬ ውስጥ የተሰገሰጉ ጸጉሮች በቁጥር እንደሚልቁ ስመለከት አልቅስ አለኝ። ወደ ሀብትና ወደ መላጣነት በተመሳሳይ ሰዓት መቃረቤን ስገነዘብ የዚህ ዓለም ከንቱነት ጎልቶ ታየኝ። ስመለጥ ምን እንደምመስል ራሴን አሰብኩት። አጤ ሚኒሊክ ያለ ሻሽ እንደ ፓስተር ዮኒ ያስተክላለሁ ወይስ እንደ ሰይፉ ፋንታውን በመላጣዬ ጸንቼ እኖራለሁ እያልኩ ሳስብ ቀጣዩ ክፍል ሂድና ኤሚ ታጥባለች አለችኝ። ቀጣዩ ክፍል እንደገባው አማረች የተባለች ሴት ተቀብላ መከዳ ያለው መክተፊያ የሚመስል ጣውላ ላይ አንጋለለችኝ። ፊቴ ላይ አንድ ፍኝ ዝልግልግ ነገር ደፋችበት። ከዛ ፊቴን ለፒዛ እንደታጨ ሊጥ ደጋግማ ዳመጠችው። በማስቀጠል የውሃ ሩምታ ዘለግ አድርጋ ለቀቀችብኝ። ግልጹን ለመናገር ያክል ዋተር ቦርዲንግ የተባለው የጓንታናሞ ቅጣት አካሄደችብኝ። በመጨረሻ በመስታወት ፊት ቆምኩ። ተድበስብሶ የቆየው የግንባሬ መስመር አሁን በደንብ ፍጥጥ ብሎ የጉንዳን የቀለበት መንገድ ይመስላል። ጸጉሬ የተቀባበለ የጃርት ወስፌ መስሎ ትኩረት ብቻ ሳይሆን እንደ ዲሽ ቻናል ይስባል። በመጨረሻ 1000 ብር ቆጥረው ሲቀበሉኝ ዊል ስሚዝን መስለ ያሉኝን አረሰው። ከሳሎን እንደወጣው ስልኬን አንስቼ ደወልኩ። ሄሎ ሳሚ። አቤት። ብዙ ወረፋ ከሌለብህ ብቅ ልበል? ውድ የአዲስ አገልግል ቤተኞች፣ እንዲህ አይነት ጨዋታዎችን የሚያጫውተን ጥልቅ ግጥሞችን ያስነበበን በሐሳብና ምርምሩ ያስደነቀን ደራሲው ገጣሚው በእውቀቱ እንኳን ደስ አለ ልንለው ወደናል። ሰላም ለእናንተ ይሁን።